ማንቸስተር ዩናይትድ ከሰር አሌክስ ፈርጉሰን ዘመን በኋላ በጣም በብዙ ፈተናዎች እየተቸገረ ነው። የእንግሊዝ ፕሪሚየር ሊግ አሸናፊ ከሆነ 12 ዓመት አልፎታል። ማንቸስተር ዩናይትድ ዓለማችን ላይ ካሉ ትላልቅ ክለቦች ውስጥ አንዱ እርሱ ነው። ታዲያ ለምን 12 ዓመት እንግሊዝ ፕሪሚየር ሊግ ማሸነፍ ከበደ? ማንቸስተር ዩናይትድ ሰር አሌክስ በኋላ 10 አሰልጣኞችን ቀይሯል። 50 በላይ ተጫዋቾችን ማስፈረም ችሏል። ከ1.2 ቢሊዮን ዩሮ በላይ ወጪ ሆኗል። ግን የተጠበቀውን ውጤት ማምጣት አልተቻለም። ለምን የሚለው የብዙ የማንቸስተር ደጋፊዎች ጥያቄ ነው። የመጀመሪያ የአሰልጣኞች ቀውስ ነው። ከ2013 ጀምሮ ዩናይትድ 10 በላይ አሰልጣኞችን ቀይሯል። እያንዳንዱ አሰልጣኝ በራሱ ዘዴ መጥቶ ቡድኑን ማስተካከል ወይም ውጤት ማምጣት አልቻለም። ሌላው የረጅም ጊዜ እቅድ እጥረት ነው። ማንቸስተር ሲቲ እና ሊቨርፑል እንደ ፔፕ ጋርዲዮላ እና ክሎፕ ረጅም ጊዜ የተመሰረተ እቅድ አላቸው። ዩናይትድ ግን አሰልጣኝ በተቀየረ ጊዜ እቅድ ይቋረጣል። አዲስ አሰልጣኝ አዲስ እቅድ ነው የሚያመጣው። ሌላው ደግሞ የተጫዋቾች ምርጫና የገንዘብ ቀውስ ነው። ከ2013 ጀምሮ 1.2 ቢሊዮን ዩሮ በላይ ወጥቷል። ለተጫዋቾች ወጪ ሆኗል። ግን የተገዙ ተጫዋቾች አብዛኛውን ጊዜ የተጠበቀውን ውጤት አላሳዩም። ለምሳሌ ፖግባ፣ ዲማሪያ፣ ሳንቾ ምሳሌ ሆኑ እንጂ ብዙ ተጫዋቾች አሉ። ዩናይትድ የተቋም ችግር ወይም ግሌዘር ባለቤቶች ችግር አጋጥሞት ነበር። ባለቤቶቹ የቡድኑን ገቢ ገንዘብ ይመለከታሉ እንጂ የክለቡን ስፖርታዊ እቅድ ወይም ትኩረት አይሰጡትም ነበር። በዚህም ዘመን ማንቸስተር ሲቲ እና ፔፕ ጋርዲዮላ ሊቨርፑል ክለብ ስር ታላቅ ክለብና ባለድል ሆነዋል። በአሁን ደግሞ ከ19 ዓመት በኋላ ስፖርቲንግ ሊዝበንን የዋንጫ ባለቤት ማድረግ የቻለ፣ የፖርቹጋልን ሊግ ማሸነፍ የቻለ፣ ስፖርቲንግ ሊዝበን አሸናፊ ማድረግ የቻለ በቡድኑ ጊዜ 3-4-3 ፎርሜሽን ይጠቀማል። ዊንግ ባክም በፍጥነት ማጥቃት የተለመደ ነው የእርሱ ሲስተም። ሩበን አሞሪም በአውሮፓ ታላላቅ ክለቦች ቼልሲ፣ ሊቨርፑል፣ ማንቸስተር ዩናይትድ ተፈላጊ አሰልጣኝ ሆነ። ሩበን አሞሪም ኖቬምበር 1 2024 የማንቸስተር አሰልጣኝ ለመሆን ቻለ። ስፖርቲንግ በነበረ ችሎታው በማንቸስተር ባለቤቶችና ደጋፊዎች ተስፋ ተጥሎበት ነበር። ሩበን አሞሪም በመጀመሪያ ጨዋታዎቹ በአጠቃላይ 49 ጨዋታዎች በማድረግ የቻለ ሲሆን 18 ጨዋታ አሸነፈ፣ 12 ጨዋታ እኩል ወጣ፣ 19 ጨዋታ ተሸነፈ። አጠቃላይ የማሸነፍ ፐርሰንቴጅ 36.7 ተሰጥቶት ነበር። በቶተንሃም 1-0 በመሸነፍ ወደ ቻምፒየንስ ሊግ መግባት አልቻለም። ቡድኑ ከአሞሪም ያሳየው አፈጻጸም በተቃራኒው አሳሳቢ ሁኔታ ውስጥ ገባ። የቀድሞ ተጫዋች የነበረው ዋይን ሮኒ የአሰልጣኝ ችግር ያለበትን ማንቸስተር ዩናይትድ ማሻሻል እንደሚፈልግ ጥያቄ አቅርቦ ነበር። ለምን አሞሪም እንደ ስፖርቲንግ ሊዝበን ማንቸስተር ዩናይትድ ስኬታማ መሆን አልቻለም? ከፖርቹጋል ስፖርቲንግ ሊዝበን በተቃራኒው ማንቸስተር ዩናይትድ የከፍተኛ ጥራት ያላቸው ተጫዋቾች አሉ። የአሞሪም እቅድ ማለትም እርሱ የሚመርጠው 3-4-3 ሲስተም እንዲሳካ ያደርገው ነበር። ነገር ግን በፕሪሚየር ሊግ የሚገኙ ክለቦች ከፍተኛ ጥራትና የታክቲክ ተለዋዋጭነት የአሞሪምን አስተላለፍ አቀማመጥ ጉድለቶች በግልጽ ሁኔታ እያሳዩ ናቸው። አሞሪም በሲስተሙ ላይ የማይናወጥ እምነት አለው። ነገር ግን ከፍተኛ ችግርና የውጤት መውረድ ያመጣል። ምክንያቱም እንግሊዝ ፕሪሚየር ሊግ ውስጥ አብዛኛው ቡድን ተለዋዋጭ ሲስተም ስለሚጠቀም፣ ለምሳሌ ቡድኑን ቦታ መቀየር፣ ከመካከለኛ ተጫዋች ወደ ቦክስ ቱ ቦክስ መቀየር፣ ይሄ ብዙ ሰዎችን ተቃውሞ ኳስ ወደ ጎል መቀየር ችግርን አምጥቷል። በተጫዋቾች አጠቃቀም ዙሪያ የሚያደርጋቸው ውሳኔዎች፣ ለምሳሌ ሜሰን ማውንትን ከቦታው ያለፈ ሌፍት ዊንግ ባክ በማጫወት ባለሙያዎችና ከቀድሞ ተጫዋቾች ከባድ ተቃውሞ ደርሶበታል። አሞሪም ሃይ ኳሊቲ ጎል ቻንስ ከቲናንግ በታች 41% ነው ያገኘው። ስለዚህ አሞሪም ማንቸስተር ዩናይትድ ለመቆየት ምን ማድረግ አለበት? የመጀመሪያ ታክቲካል አፕሮች ወይም ያስተላለፍ ዘዴ ነው። አሞሪም የሚመርጠው 3-4-3 ሲስተም በእንግሊዝ ፕሪሚየር ሊግ ውስጥ የማይመከር ወይም ለተቃራኒ ቡድን ለማጥቃት የሚመች ሲስተም ስለሆነ፣ ፕሪሚየር ሊግ ደግሞ ብዙ ጫና ያለበት ከፍተኛ ማጥቃት ያለበት ሊግ ስለሆነ በሶስት ተከላካይ መጫወት ለተቃራኒ ቡድን ይመቻል። ሁለተኛ የረጅም እቅድ ማዘጋጀት ነው፣ ሎንግ ተርም ቪዥን። አሞሪም ተወዳጅ ቡድን ለማቋቋም ግልጽ እድገት ማሳየት አለበት። በተለያዩ አገር ውስጥ እና አውሮፓ ተወዳጅ ቡድኖች ያለው ርቀት ማስተካከል አለበት። ማለትም እንደ ድሮ ታላቅነቱ መመለስ የሚችል የረጅም ጊዜ እቅድ ማዘጋጀት አለበት። ሶስተኛ ለአዳዲስ ተጫዋቾች ከታች ለመጡ ሆነ ለተገዙ ልጆች እድል መስጠትና 3-4-3 የሆነ አስተላለፍ በመቀያየር፣ ለምሳሌ እንደ አርቴታና ጋርዲዮላ በየጨዋታው አስተላለፍ በመቀያየር ውጤታማ ማምጣት ይቻላል። የእናንተ አስተያየት ምንድነው? አሞሪም አስተላለፉን እየቀያየረ ስኬታማ መሆን ይችላል ወይስ 3-4-3 ሲስተም አስተላለፍ ውስጥ ተጫዋቾች ችግር ነው ስኬታማ ማድረግ ያልቻለው? ሀሳባችሁን ኮሜንት ላይ አስቀምጡልኝ።